የማትንከባከባት የማትወዳት ጊዜ ማሰጣት በርቺ ማይስተራት አይዞሽ ማተላት መቼም ቢሆን እንደወንድ አታይ የምትናቀው ከስራክ የተነሳ ነው የምትናቀው ሴት ልጅ ወንድ ልጅ ከተናቀ ከስራው የተነሳ ነው የምትናቀው ከመሬት ተነስታ የምትንቀው ሆነ እሷ ምናልባት ጤና ከሌላት ጤና ያላት ሴት ባለቤቷን የምትንቀው ምናልባት ያለ መወደድ ስሜት ከተሰማት ያለ መከበር ንብረት ከደበቃት ከሰደባት ከተቆጣት ለሴት የሚገባውን ካልሰጠ ትንቀዋለች ለምን እንዲህ አይነት ወንድ አይደለማ መጽሐፍ ነው ቢለው ለሚስቱ ክብር ማይሰጥ ለሚስቱ ፍቅር ማይሰጥ ሚስቱን ማያዳምጥ ሚስቱን ማይንከባከብ ለሚስቱ ጊዜ ማይሰጥ ሚስቱን አንቺ ቆንጆ አንቺ እኔ አበባ ሽንገላ አይደለም መወደድ ሴቶች ደስ ይላል እንደዚህ ሲልሽ አይለይም ይላል ይላል አዎ አንድ ሴት ደግሞ በባለቤቷ መወደድ ከፈለገች ባለቤቷን ታግዛለች ትንከባከባለች ትወዳለች ጌታዬ ትላለች አባቴ ትላለች ወንድሜ ትላለች ዝም ብላ ሁለት አይነት አራት አይነት ይሄ እሷ ራሱ ማትበላው ትልቁ ጎላ ወጥ ጠቅልላ ፍለፊት መዘርገፍ በዚህ ዘመን የምግብ ችግር የለም ሴቶች በደንብ እሱ በዚህ ዘመን ገንዘብ ይጨነቅ የምግብ ችግር የለም ምግብ ተይና ለባለቤትሽ በትትና በፍቅር አናግሪው አዳምጪው ተንከባከቢው እወድሃለሁ በይው በርታ በይው አይዞ በይው አለው ልክ በይው ሴት እንደዚህ ካለች በባለቤቷ ዘንድ ትወደዳለች አለበለዚያ ሀምጣ ብቻ ሶፋ ንግዛ ቴሌቪዥን ንግዛ መኪና ንግዛ አየሩን ንግዛ ፎቁን ንግዛ አንዳንድ ጊዜ ተመስገን ሁሌ ያርጉልኝ ብቻ ሳይሆን አንዳንዴ አንቺ ማረግ ልመጂ ባይሰጡሽም የሆነ ነገር መስጠት ልመጂ እንጂ ካልተቀበልኩ አልሰጥም ሴት ከሆንሽ በፈተና ውስጥ መጽናት እስኪ በሉ በፈተና ውስጥ መጽናት ጎበዝ ሚስት በፈተና ውስጥ ጸናለች ባለቤቷ ነጭናጫ ባለቤቷ ተናጋሪ ባለቤቷ ተቆጪ ባለቤቷ ጤና ባጣ ጊዜ ገንዘብ ባጣ ጊዜ ጸንታ ትቆማለች ባህሪው ሲቀያየር ምናልባት የጫና መብዛት ነው የውጥረት መብዛት ነው የድካም መብዛት ነው ብላ ጸንታ ከባለቤቷ ጋር ትቆማለች ጎበዝ ወንድም በመከራ ውስጥ ጸንቶ ከሚስቱ ጋር ይቆማል ቤተሰብ ጣልቃ ሲገባ ትዳሩ ሲበጠበጥ ቤታቸው ሲበጥ እንፋታ ሳይሆን እግዚአብሔርን እንጠይቅ ማንን ጠይቅ እግዚአብሔርን ደግሞ ይጠይቃሉ እግዚአብሔር ደግሞ ያስተካክለላቸው ምናልባት ተስለን ያላስገባ ነው አለ ምናልባት እግዚአብሔርን በኃጢአት አሳዘነ ነው ይሆናል ብላ ከባለቤቷ ጋር በመከራ ጠንካራ ሴት እንዲያነስ ሴት ነው ትንሽ ስትፈተና ስትንገዳገድ ንቀቷ የሚመጣ ከዛን አንተ ገንዘብ መለስ የምትል እቺ ሴት አይደለች አንተ ስትፈተን ባዶ ስትሆን ጸባይዋ የሚቀያየር ሲኖር መለስ የምትል ሴት አይደለች ጸባይዋ ቢኖርህም ባይኖርህም ያው ይቻላል ውጪ ስትወጣ አዳዲስ ልብስ ለብሳ ቤት ውስጥ እንደዛ ተደራርባ